ትናንትና ማታ ነግረናል ምናምን ቡክ አድርገናል ትራንስፖርት ቡክ አድርገናል ምንም በቃ አንተ ሚስ የምታደርግበት ቀን ነው አታክስረን እውነቴን ነው ብዙ ነገር ነው የምታከስረን በእናትህ ሽሉራ ደረሪ ተንበርከክ ለምን እና በእግዚአብሔር ጨነቀኝ እኮ ምን እንደምወስን ነው ራሱ እንየውና አንድ ቀን ወደ ቀን ማያዝናና ከሆነ እንመለሳለን። በቃ እኛ አንተ በዚህ ጭንቀት ራሱ እዚህ ተቀምጧል እንኳን ያን ምስል ሀገር ላይ ስለዚህ ልጅ አንተ እሺ በልስኪ አንተ ዝም ካልክ አንድ ሰዓት ሙሉ ታስባለህ ዝም እንዳትሉት እና አንቺ ራስሽ ማታ ደውለሽ እኮ ነው እና ማታ ነገርኩህ በቃ ሻንጣው ልትስኪ ለጫነው መኪና ሻንጣው በቃ ምን አደረክ ሻንጣው በቃ ከራሴ ጋር የምንበት ሻንጣው አሳስቧል ሻንጣው እና ዝም ብሎ ሻንጣዬን እየጎተቱ ለምን እንደዚህ እናድርግ በቃ ስልኩንም ልብሱንም እንዳለ ይዘንበት ቀጥ ብሎ ይመጣል ከዛ ያው የሚገዛበትን በስልኮቹ ምናምን ማስተላለፋል ልብስማ ይገዛል ማይገዛው ነገር ምን አለ ይዘንበት አይገዛም ኤቲኤም ምናምን ስልኮቹን ምናምን ይዘንበት እንዴ ምን ሞች ያለው እንዴናል በህይወት የለውም እናንተ ሁሉ ነገር እስከታደርጉ እኔና ቡርኪያ እንይዛለን ወይ እናስራለን ከዛ ኤርሚ ሁሉ ነገር ተፈጽማለች እስኪ እሷ ወንድና ዋና ታደርጋለህ ዋና ማግኘት የሚገርመው ሰንቶ ቢቀርብ ነው ሰንቶ ቢቀርብ እኔ ያለው እንደዚህ ጂኦ ይምርሱ የት 3 ሜትር ውስጥ ተዋኛለህ ይታ ይባክ ያራዳች ነፈለሰ ዋና እኮ ስለሚሄድ ነው ታውቂያለሽ በጣም ነው የሚሄደው ባንድ ያው ላይ ተሽወላ በቃ እንደዚህ ግን በሳፋ የለመደ ነው የሚመስለው አለ ሆለታሲ በሳፋ የለመደ ነው እሺ በቃ እንጂ ይኸውልሽ እንደዚህ የሚያባብል ነገር እንንገረውና ቶሎ ይሄድ በቃ ሌላ ምን አለ ሌላ ምንድን ነው የምትፈልገው ክትፎ አሳ አለ ክትፎ ይበላል ክትፎ ሌላ ምንድን ነው የምትፈልገው በመድኃኒዓለም ግን ህፃን ልጅ እየመሰለኝ ነው ሹሩሩ ምናምን እያሉ ያንሰዋል ይሄ ትሪት ያንሰዋል እሺ ብዙ ነገር የሚገባው ሰው ነው ተነስ ግን ትንሽ እየተዝናናብንና እየተጨማለቀብን ነው አሁን አይደለም እውነት ለምናንተ እኮ ነው መጨማለቅ ይመስላችሁ ታውቃላችሁ እኔ ግን አንደኛ ምንም ሳልፈልግ ነው የምትወስዱኝ ሲቀጥል ልጄ ይናፍቀኛል የልጅ አባት ነኝ እኛ መች ካድን ታዲያ ልጅ አባት መሆን እኮ እኛ ሽረናል ያልተው ነው እኮ አብርሃም ግን እንደዚህ የሚያስብ ሌላ ጓደኛ አለ እንዴት እንደዚህ እንደኛ የሚያስብ አብርሃም በዚህ ግባ አብርሃም በዚህ ወጣ ብሎ ከሚጨቀጭቅ ጓደኛ ውጪ ምንም እሱን ትሪት ለማድረግ የሚሞክር የለም እኛ አንተ በደንብ እኮ ለማዝናናት ነው እቅዳችን በቃ አለ የሚባልም እነ ፈረንጁ ሚሪንዳ ይዘው የሚመጡ ምናምን አጃለ ያጠጡ ነው እነሱ ነው የሚመጡት አጃው ደግሞ እዛ ካገሩ በንጹህ አየር እንቀይረዋለን ደና ሀሳብ ምናመጣው አጃው ምንም አይመጣም ይኸው በቀደም አዝናናን ምናምን ጎቤው ስለዚህ አዲስ ነገር እየፈጠረ አሁን ደህና ሆነሃል መለስ ብለሃል ስለዚህ እሺ በላይ አንደኛ የሆነ ሁሌ ሐሳብ ሳመጣ ወይ አብርሃም ይለኛል አይለኝም እያልኩኝ ምን እናደርጋለን መሰላችሁ ትሄዱና እናንተ ድባቡን እናያለን ድባቡን አይተን እናንተ አሪፍ ከሆነላችሁ ከዛ ግን እኛ እኮ ዘና ለማለት ምክንያት ምንፈልግ ሰዎች አይደለንም አንተ ነህ እኮ የምትሆነው ምን እንደሆነ ታውቃለህ አስበህበትና አቅደህበት የምትሄደው ነገር አያዝናናም ግን በአጋጣሚ ግን ተነስተህ የምትሄደው በጣም ሊያዝናና ካሰብከው በላይ ሊሆን ይችላል ስለዚህ እንሞክር ለኛ ድንስ ያ በቃ እሺ በል እስቲ ምንም እኮ ምን ቀረክ ምን እንያዝ ሙሉ ለሙሉ አስከብተን ለካራሉስ የለም ልብሶች እንዳደረገ ስሊፐርስ ነገር ይችላል ስለዚህ እሺ በለን እሺ በላ እንዴ በእናትህ ከደበረኝ ግን እመጣለሁ ከደበረ ብቻ ሂድ እንጂ ምን በፍጹም ይደብርክ አይችልም እኔ ባለሁበት ደግሞ የትም አይደብረን እኔ እኮ ነኝ ሴትዮዋ ምን ሆነ ነው ከንቲባው ኮቢው ጌታን በል ጌታን በእግዚአብሔር የምርት ነው እሺ ያልከን አዎ ደብል አረ በቃኝ በጣም ደስ ይላል ተባረክ ሻንጣው ይሄው ሻንጣ ዝም ብላ አትጎትትብኝ እንዲዳለን አልካ እንዴ ያዝልክ ነው ተስማምተናል እኮ በቃ ይሄው እዚህ ገቀን ናቀሻ ቤላ ናግድሽ ምን አለው ናግድ በባዶ ወድ መንገድ አይኬድም እሺ ታለ ምግቡ በፌስታል ይዛችሁ መጣችሁ የፌስታል ነገር ይጣፍጣል ባይገርማችሁ
ቴካዌ እኮ በጣም ጣፋጭ ነገር ነው። እሺ አትታጠቡ። አንዳንድ የማይረቡ ጓደኞች እንዳሉ እኛ ደግሞ የምናስብልህ ይኸው ምግብ አልበላም ብለን ምን ብለን አንዳንድ አሉ 1 ኪሎ ሙዝ ይዘው ይመጡና እዚህ በልቶ ይጫወታሉ። ራሳቸው ሊበሉ እኮ ነው። የማይረባ ምሪንዳ የ30 ብር ምሪንዳ ይዘው እየመጡ እዚህ ብቻ አሁን ሰው አናማ ብሉ ብላ እናንተ ብሉም እንዴ እንበላለን። ለማን ነው ለምን ላንተ ነው ዋንኛ ምንድን ነው እሱ? ኧረ አይቀር ዳጣ ተወዳለ መንገድ ነው የምትሄደው በስትክክል ብላና ምንድን ነው ከትፈዋለሁ እና ሚጥሚጣ ያስፈልጋል። እሺ ጀል ታጥበና ታስታጥብክ ጭራሽ ተረሳሽ ሆይ አሃ ተረሳሽ ጉዞ ወደ አንናገርም። እና አሁን ሁለት ሰው እጁን ከሚታጠብ አብርሃም ታጥበኋላ አጉርሰኝ። ሶስት ነው ታጠቢ ራስሽ ማለት አግቷል። ምን ችግር አለው? እኔ አላጎርስም ውሃው ጠፋ አለ ያ እሺ አጉርሰኝ። እሺ እንዴት ነው የምንጠራው? አሁን ሶስታችንም የምንታጠብ ነው። ታጠበው ታጠቢ አንቺ ራስሽ ታጠቢ። ተናት ጤና የላትም። አታጉርሰኝ። ትልልቅ ነው እጄት ነው ትንሽ አጉርሰኝ። እጄ ትናንሽ አይደለም። እሺ ትልልቁ ሁለት ቦታ አድርጌ ይበላዋል። ትችያለሽ ወይ? ቻልኩትን አጎርስሻለሁ፣ ግን በዛብኝ ያነሰብኝ ተለቀብኝ ወፈረብኝ ነገር ምናምን አይሰራም። በቃ አልፈልግም። እንብላ እኔ ታጥቤ ልውጣ። መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ እንዴ እንውጣሽ። ግን ከሜዳ እኔ ነኝ የሚያዝ ያለብኝ በመጀመሪያ ደረጃ። ይሄ ሻንጣ ዛሬ ፈርዶ ምንም አልተመቻችሁም። ግን አብረሽ ከመሄዳችን በፊት ማለት ነው ለመንገዳችን የሚሆን ለምን ኤርሚ አንድ ሙዚቃ አትለቅብንም? በሰሞኑ አላየኸውም? ለመስመስ ጉንፋን ይዞኛል። ችግር የለውም ሞክሪ። እንደውም አሪፍ ነው። ቁጭ እሺ ላብሽ ነው የምር አውላ አብረሽ ያዝናናል። ጨፍርልህ ማለት ልዝፈንልህ። እኔ አልፈልግም። እንሂድ በቃ። አረ ፈልጋለሁ። አንዴ ዝበሉ። እሺ በቃ ጀመረች። ድምፅ ላይ እኮ የለችም የሚላ እስኪ እንያት። ድምጼ አያምርም፣ ግን ቢያንስ ላዝናና። ተስፋ ለምን ታስቆርጣታለህ? ይመቸኛል ካንተ ጋር ጨዋታ አይጥመኝም ጠላለው ዝምታ በያናግረኛ እንደ አራግዙኝ ጉዞ በቃ ይበቃችኋል። ይሄን ቦርታ አደረገልኝ። እኔ እንዲህ ቢሆን ይዤ እሄዳለሁ። እሺ ያኛው ሌሎችን ዕቃ ያው ያኛውን ብቻ ነው። እኛ እኮ እንዳይደክም ብለን ነው። እሺ ሌላ ነገር ቼክ አድርጉ። የቀረና እንመጣለን። በቃ እንገዛለን። የቀረና ያያየው በስማ ይሄው አለ ሌላ ይሄ ካፕታን ያንቺ ፋሚሊዎቼ ብር አስረስፈውኝ ነበረ። እሱ ምንድን ነው? ይሄ ምንድን ነው? መድኃኒት መጠጫ ይኸውልኝ፣ እንግዲህ ይኸውልኝ በኪስ ይዞት ሊሄድ ነው። ቶ የምር ሆዴን አሞኝ ጌታም ባለፈው ሆዴን አሞኝ አረቄ ጠጥቼበት ነው። በጣም አረ ይሄ ልጅ በጣም የእውነት ጌታን ሆዴን አሞኝ ነው። እሺ ዝም በሏቸው፣ እኔ አልጠጣም። ሌላ ጊዜ ግን ሆዴን አሞኝ ስለሰው ስጠይቅ አረቄ